5 አመት ሙሉ ተመሳሳይ ህይወት እየኖርን ማለት ነው። ሰው ይታዘበናል የምንል ሰዎች ማለት ነው። እስኪ መጀመሪያ ራሳችንን እንታዘበው። የምር እኔ እኮ ዝም ብዬ ሳስበው ይገርመኛል። የሆነ ነገር እንሞክር ምናምን ስትሏቸው ጓደኞቻቸው ኧረ ሰው ይታዘበናል ምናምን 3 4 አመት ሙሉ ያ ይታዘበናል የምትሉት ሰው በህይወት ትኖሩ አትኖሩ እንኳን መረጃ የለውም። እንኳን ሊታዘባችሁ ማለት ሰው እኮ ሊያወራ ይችላል እኮ በቃ ቡና ምንም ሲጠጣ ሊያወራ ይችላል። ግን የእናንተ ህይወት ጉዳይ ሰጥቶት ምናምን አለ። ስለዚህ የሆነ ነገር ለመሞከር ሰው ይታዘበናል የምንል ሰዎች ማለት ነው 5 አመት ተመሳሳይ ህይወት በመኖራችን ራሳችንን እስኪ እንታዘቡ። ሰው እኮ ጥሩም ስራ ደግም ስራ ምንም ክፉም ስራ መታዘቡን ይቀጥላል። ስለዚህ በህይወት መኖር አለመኖራችሁን ለማያስታውስ ሰው ይታዘበናል ማለት ምን ማለት ነው? እስኪ አንድ ለምሳሌ ማለት ነው ቀለል ያለ በስልካችን ላይ ኮንታክት ያደረግነው ስልክ ለምሳሌ ከ500 በትንሹ ከ500 እስከ 700 ስልክ ሊኖር ይችላል ማለት ነው። ያን ስልክ ሴፍ ያደረጋችሁበትን ጊዜ ብታዩት 3 አመት 4 አመት ሁሉ ሴፍ አድርጋችሁት ግን ተደዋውላችሁት የማታውቁ ሰው ሊኖር ይችላል። ያ ሰው አሁን የሆነ ስራ እየጀመራችሁ ወይም እየሞከራችሁ ተሳስታችሁ እንኳን ቢሆን ያ ሰው ቢታዘባችሁ አሁን በእናንተ ህይወት ላይ ምን አይነት ተጽዕኖ ወይም ለውጥ ነው ሊኖር የሚችለው? 5 አመት ስልኩ እያላችሁ ተደዋውላችሁ አታውቁም ማለት ነው። ስለዚህ በአንድም በሁለትም አጋጣሚ መኖራችሁ አለመኖራችሁ ራሱ መረጃ ላይኖራችሁም ላይኖረውም ይችላል ማለት ነው። ስለዚህ ሰው ይታዘበናል ስንል መጀመሪያ ይታዘበናል ያልንበትን ነገር መጀመሪያ እስኪ ራሳችንን እንታዘበው። አንዳንድ ጊዜ እኮ ያለ ምክንያት መታዘብ ራሱ ራሳችንን በጣም ወደኋላ ከሚያስቀሩ መንገዶች አንዱ ነው። በተለይ ደግሞ ማለት ነው እስኪ ወደኋላ መለስ ብለን አሁንም እናየው ከ2 አመት ከ3 አመት በፊት ከጎናችን ጥሩ የሆነ ግንኙነት ምናምን የነበር ሰዎች አሁን ከሆነ ቦታ ላይ ቢያገኟችሁ ማን ነበር የት ነበር ማቀን ነው የሚሏችሁ። ስለዚህ መጀመሪያ የት ነበር ማቅ ከመባል በፊት የት ነበር ማስታወስ ከመባል በፊት መጀመሪያ ራሳችንን ማስታወስና ራሳችንን ማስቀደም እንዴት ያለ መድኃኒት መሰላችሁ? የምር እኔ በጣም ከ5 አመት በፊት በቀን ስንት ጊዜ ኮንታክቲን ቼክ ማድረግ ሰው አሁን ሰው እንኳን በሶሻል ሚዲያ ቴክስት ወይም መረጃ ቢልክልኝ ላላየው ሁሉ እችላለሁ። ምክንያቱም ራሴን ታዝቤዋለሁ። በጣም ለሶሻል ሚዲያ አክቲቭ ነበርኩ፣ ቅርብ ነበርኩ። በየሰዓቱ በየደቂቃው የሚገቡ ኖቲፊኬሽኖችን ነበር ቼክ ማድረግ። ግን ህይወቴ ላይ ምንም ጠብ ያለ ነገር ምንም ነገር የለም ማለት ነው። ምክንያቱም ራሴን ታዘብኩት ማለት ነው። ስለዚህ ከአሁን በኋላ የምሰማውንም ሆነ ማን ምን አለ የሚለውን ከራሴ ህይወት ጋር ነው የማገናኝ። በቃ በህይወቴ ላይ ምን አፕላይ ሊያደርግ ይችላል ብዬ እንጂ እከሌ እንዲህ አለ ምናምን በቃ ማለት ሰው መቼም አውቆና ሆን ብሎ ስህተት አይሰራም። በሰው የሚሞክር ሰው ሊሳሳት ይችላል። የማይሞክር ሰው ደግሞ መሞከሪያ መሆኑ አይቀርም። የምር እኔ ራሴ እንትን ካልኳቸው ነገሮች መካከል አለመሞከር መሞከሪያ ከሚያደርጉ መንገዶች አንዱና ዋነኛው ነው። ጋይስ መቆርቆር ወይም መበሳጨት ማዘን ካለባችሁ ባለመጀመራችሁ ምንም ነገር ጀምራችሁ በመሳሳታችሁ እንዴት ዲል ነው ሊሰማችሁ የሚችለው? የምር እኔ በህይወቴ ከሚጸጽቱኝና ከሚቆረቁሩኝ ነገሮች ነገ ጀምራለሁ ከነገ ወዲያ ጀምራለሁ እያልኩ ሰበብ ስደረድርና አለመጀመሬ ነው በቃ ምን ጊዜም ሲጸጽተኝ የሚኖረው ነገር ማለት ነው። ጓደኞቼ በጣም ማለት እከሌ እኮ እንዲሞክረው ተሳካለት ምናምን ስላቸው ምናምን 15 ሰበብ ይደረድሩልኛል። እኔ 16ኛ ሰበብ ጨምሬ ምንም ሞክረን አናውቅምና እንደውም ጓደኞቼ ምን ይሉኛል? ታዘብን እስከዛሬ ሳትሞክር ይላል። እነሱም አልሞከሩኩም እነሱም አልሞከሩ እኔም አልሞከርኩም። ግን ስላወራኋቸው ታዘብነህ ይሉኛል ማለት ነው። እና ሰው ስላወራችሁትም አንዳንድ ጊዜ ደግሞ አውርታችሁት ከማይረዳችሁ ሰው አለማውራትም ጥሩ ነው። እኔ አሁን በመጀመሪያ ደረጃ ያቆምኩት ያሰብኩትን ወይም ከሞከርኩትም ከጀመርኩትም መጀመር እንጂ ለሰው ማውራት ትቻለሁ። ስላወራችሁ ይሄን ሀሳብ እንዴት ታዩታላችሁ? ይሄን ነገር ማለት ምናምን ብላችሁ ስላወራችሁ ይታዘባችኋል። ሀሳቡ ጥሩ ነው ደግ ነው እኮ አይደለም አውርተህ ቀረህ ምናምን ይለዋል። እነሱም አልጀመሩም። ስለዚህ ምን ልላችሁ ፈልጌ ነው የምታቅዱትን ነገር ሞክራችሁ ቢሳካላችሁ ሌላ ስም መስጠታችሁ አይቀርም እኮ። ስለዚህ ከማውራት ይልቅ ማለት ነው እኔ አሁን ያቆምኩት ነገር አንደኛ ለጓደኞቼ እንሞክር ማለት ራሱ ሞክረ ማሳየት እንጂ ስለ ሙከራ ማውራት ምንም መረጃው ለሌለው ሰው ከፌዝና ከቀልድ አያልፍም ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው አንደኛ ሞክራችሁ እዩት። መሳሳት እኔ በራሴ የሆነ ቪዲዮ ሰርቼ ሰው ኮሜንት ሲያደርግልኝ የተለያየ ነገር ምናምን ሲጽፍ ቢግ ዲል ማለት ነው ማርያም። እና ምን ልላችሁ ይሄን ኮሜንትን እኮ አንድ ሰው ሀሳቡ ይዋጥለትም አይዋጥለትም እኔ ያወራሁትን ሰምቶ እኮ ነው ኮሜንት ያደረገው። ገብቷችኋል? ያልሞከረ ሰው ምን ሲባል አይዲያውስ ብቃቱስ ችሎታውስ ምን እንደሆነ እንዴት ይታወቃል?